ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ልነግራችሁ የመጣሁት ደግሞ ስለ ማይግሬን ራስ ምታት ነው። እንግዲህ ሰዎች ብዙ ጤና ተቋማትን ከሚጎበኙባቸው ምክንያቶች ውስጥ ቀዳሚውን ቦታ የሚይዙት የወገብ ህመምና የራስ ህመም ነው። ከነዚህ የራስ ምታት አይነቶች ውስጥ አንዱ የሆነውን ማይግሬን ራስ ምታትን ነው ዛሬ ልነግራችሁ የፈለግኩት። እንግዲህ ስለ ምልክቶቹ ትንሽ እነግራችኋለሁኝ። ስለ አባባሽ ምክንያቶቹ በብዛት እነግራችኋለሁ። ምክንያቱም እሱን በማስወገድ የህመሙን ጊዜ ማሳጠር ስለሚቻል ወይ ደግሞ ህመሙ እንዳይከሰት መከላከል ስለሚቻል ማለት ነው። ስለ አጋላጭ ምክንያቶቹ እንደዚሁም ደግሞ ስለ ህክምና አማራጮቹ አነሳ አድርጌ እነግራችኋለሁ። እንግዲህ ይሄ ማይግሬን ራስ ምታት የሚባለው በአብዛኛው በአንድ በኩል ብቻ ከፍሎ የሚያም የራስ ምታት አይነት ሲሆን አንዳንድ ሰዎች ላይ ግን በሁሉም የራስ ክፍሎች ውስጥ ህመም ሊያስከትል ይችላል። እንግዲህ የዚህ የራስ ምታት ምልክቶቹ ደረጃ አላቸው። ደረጃ 1፣ ደረጃ 2፣ ደረጃ 3 ብለን በሶስት እንከፍላቸዋለን። የመጀመሪያው ቅድመ ራስ ምታት ወይም ደግሞ ራስ ምታቱ ከመጀመሩ በፊት የሚታዩ ምልክቶች ናቸው። ሁሉም ሰው ላይ ባይሆን አብዛኛዎቹ ሰዎች ላይ ይህንን ቅድመ የራስ ምታት ምልክቶችን እናገኛለን። ለምሳሌ የእይታ መቀያየር ይኖራቸዋል። ቀስተ ዳመና ታየን ወይም ክብ የሆነ ባለብዙ ቀለም ነገር አየን የሚሉ ሰዎች ይኖራሉ። የአነጋገር ለውጥ ይኖራቸዋል። ምላሳቸውን ሊይዛቸው ይችላል፣ ሊንተባተብ ይችላል። በተለይ ደግሞ 24 ሰዓት ቀደም ብሎ የራስ ምታቱ ከመጀመሩ በፊት የሚታዩ ምልክቶች ናቸው። እንዲሁም ደግሞ እጅና እግራቸው ሊደነዝዛቸው ይችላል። እንግዲህ እነዚህ ምልክቶች በመጠባበቅ በማስተዋል ቅድመ መከላከል፣ የህመም ማስታገሻ ወይም ደግሞ አባባሽ ነገራቶችን ማስወገድ ይቻላል። ያ ካልሆነ ወደ ራስ ምታት ደረጃ ይሸጋገርና የራስ ምታት ደረጃ ምልክቶችን ማየት እንጀምራለን። ይህም ከባድ የሆነ የራስ ምታት ይኖራል። በተለይ በአንድ በኩል በሁለቱም ሳይሆን በአንድ በኩል ከባድ የሆነ ራስ ምታት ይኖራል። ድምፅና ብርሃን መፍራት፣ እንግዲህ ድምፅ መስማት አይፈልጉም፣ ብርሃን ማየትም አይፈልጉም በፍጹም። ሌላኛው ማቅለሽለሽ ይኖራቸዋል። አንዳንድ ሰዎች ላይ ደግሞ ማስመለስ ይኖራቸዋል። እንግዲህ ከባድ የሆነ ራስ ምታት፣ ድምፅ መፍራት፣ ብርሃን መጥላት፣ ማስመለስ፣ ማቅለሽለሽ የሚባሉት አብዛኛዎቹ ሰዎች ላይ ከ4 ሰዓት እስከ 72 ሰዓት የሚወገድ ቢሆንም ብዙ ሰዎች ላይ ከዛ በላይም ሊቆይ ይችላል። እንግዲህ ከዚህ በኋላ ድህረ ራስ ምታት ምልክቶች የምንላቸው አሉ። ማለት ምን ማለት ነው? ይሄ ራስ ምታቱ ካለፈ በኋላ ሰዎች ከፍተኛ ድካም ይሰማቸዋል፣ የምግብ ፍላጎታቸው ይጨምራል። አንዳንድ ሰዎች ላይ ደግሞ ከፍተኛ የሆነ የደስታ ስሜት ሊሰማቸው ይችላል። እንግዲህ እነዚህ ነገራቶች ካያችሁ ማይግሬን ራስ ምታት አለባችሁ ማለት ነው። ለዚህ ለማይግሬን ራስ ምታት የሚያጋልጡ ነገሮች ምን ምን ናቸው? ወይም ደግሞ ሪስክ ፋክተሮቹ ምን ምን ናቸው ካልን ባጭሩ አንደኛ በቤተሰብ ውስጥ ካለ ነው። እንግዲህ አክስት፣ እናት ወይም ደግሞ አያት ምናምን ካለባቸው እናንተም የመያዝ እድላችሁ ወይም የመጋለጥ እድላችሁ ከፍተኛ ነው ማለት ነው። ሌላኛው የሰውነት ክብደት መጨመር። የሰውነት ክብደት መጨመር አብዛኞቹ ህመሞች ላይ አለ እንደ አጋላጭ ምክንያቱ ነው ማለት ነው። የስኳር በሽታ ካለ፣ ደም ግፊት ካለ፣ ራሱን የተጎዳ ወይም የተመታ ሰው ካለ ለዚህ የማይግሬን ራስ ምታት ተጋላጭ የመሆኑ እድሉ ከፍተኛ ነው ማለት ነው። እነዚህ እንግዲህ ያወራናቸው ለማይግሬን ራስ ምታት አጋላጭ የሆኑ ምክንያቶች ናቸው። አባባሹስ ምን ምን ናቸው? ለምሳሌ ኦልሬዲ እናንተ በሐኪም ተነግሯቸዋል ማይግሬን አለባችሁ ተብላችሁ ወይ ደግሞ ምልክቶቹን አይታችሁ ማይግሬን አለብን ብላችሁ ካሰባችሁ አባባሽ ምክንያቶቹ ምን ምን ናቸው? እነሱን በማወቅ ህመሙ እንዳይመጣ ማድረግ ወይም ደግሞ የመጣውን ህመም ማሳጠር ይቻላል ማለት ነው። አንደኛው የሆርሞን ለውጥ ሲኖር ነው። ለምሳሌ ወር አበባ ላይ በሚሆኑበት ሰዓት ሴቶች ወይም ደግሞ በእርግዝና ሰዓት ላይ የማይግሬን ራስ ምታት ሊባባስ ይችላል። ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ሌላኛው የተዛባ እንቅልፍ ከ8 ሰዓት ያነሰ እንግዲህ አደልት ስንሆን በዚህ እድሜ ላይ በወጣት እድሜ ላይ ከ7 ሰዓት እስከ 8 ሰዓት መተኛት አለብን። በጣም ካነሰ 6 ሰዓት ነው መተኛት ያለብን። ከዛ በላይ የበዛ ከተኛን ያነሰም ከተኛን ለማይግሬን ራስ ምታት ተጋላጭ እንሆናል ወይም ደግሞ ያባብሰዋል ማለት ነው። ስለዚህ ሬጉላር የሆነ እንቅልፍ ሊኖረን ይገባል። ሌላኛው መድኃኒቶች፣ ለምሳሌ የእርግዝና መከላከያ ወይም ደግሞ ሆርሞን ቴራፒ የሚወስዱ ሰዎች ኦልሬዲ ማይግሬን ካለባቸው ይህን ነገር መናገር ይኖርባቸዋል። የሚመረጡ የእርግዝና መከላከያዎች ስለሚኖሩ ማለት ነው። ሲጋራ ማጨስ፣ ለዚህ ሲጋራ የሚያጨሱ ሰዎች ሲጋራ ማቆም አለባቸው። አልኮል መጠጥ፣ አልኮልም እንዲሁ ከአባባሽ ውስጥ አንዱ ስለሆነ ማለት ነው። የአካባቢ ወይም ደግሞ የዌዘር ወይም የአየር ለውጥ መኖር እንዲሁ ለዚህ ለማይግሬን ራስ ምታት አባባሽ ምክንያት ነው። ድምፅና ብርሃን፣ በተለይ ቅድመ ራስ ምታት ብለን የዘረዘርናቸው ምልክቶች ካሉ በጣም ደማቅ የሆነ ብርሃን ወይም ደግሞ ጩኸት ያለበት አካባቢን መራቅና ህመሙ እንዳይባባስ ወይም ደግሞ የህመሙን ጊዜ ማሳጠር ይቻላል ማለት ነው። ረሃብ፣ እንግዲህ በረሃብ ምክንያት ይሄ ማይግሬን ራስ ምታት ሊነሳና ሊባባስ ይችላል ማለት ነው። ሌላኛው ሽታ፣ ከበድ ያለ ሽታ፣ መጥፎ ሽታ ሊሆን ይችላል ወይ ደግሞ ጥሩ ሽታ ሊሆን ይችላል። ከባድ የሆነ ሽታ ካለ
ለማይግሪን ራስ ምታት መነሳት ምክንያት ስለሚሆን እነዚህንም ነገራቶች መራቅና ማይግሪኑ እንዳይነሳብን ማድረግ ወይም ደግሞ ከመጣም ጊዜውን ማሳጠር ይቻላል ማለት ነው። ከዚህ ውጭ ካፌን ያላቸው መጠጦች ለምሳሌ ቡና መጠጣት ለማይግሪን ራስ ምታት አባባሽ ምክንያቶች ናቸው፣ ወይም ደግሞ ከሚያስነሱት ምክንያቶች ውስጥ አንዱ ስለሆኑ ካፌን ያላቸውን መጠጦች መራቅ ይኖርብናል ማለት ነው። ኮምጣጣ የሆኑ ምግቦችንና መጠጦችን ማዘውተር የማይግሪን ራስ ምታት እንዲነሳ ወይም እንዲባባስ ስለሚያደርግ ከነዚህ መጠጦች መራቅ ከነዚህ ምግቦችም መራቅ ይኖርብናል ማለት ነው። ለምሳሌ ሎሚና የመሳሰሉ ነገራቶችን መራቅ ይኖርብናል። ስለዚህ ሆርሞን ለውጥ በሚኖርበት ሰዓት፣ ወር አበባ ወይም ደግሞ እርግዝና ላይ በሚሆኑበት ሰዓት ጥንቃቄ ያስፈልጋል። መድኃኒቶችን ስንወስድ ለሐኪም ማናገር ይኖርብናል። የተዛባ እንቅልፍ መኖር የለበትም። ሲጋራ፣ አልኮል ማቆም ይኖርብናል። ድምፅና ብርሃን ያለበት ቦታ ደማቅ ብርሃንና በጣም የሚጮህ ድምፅ ያለበትን አካባቢ መራቅ ያስፈልጋል። ረሃብን መከላከል ያስፈልጋል። ካፌን ያላቸው መጠጦችን መራቅ ያስፈልጋል። ኮምጣጣ ምግቦችንና መጠጦችንም እንዲሁ መራቅ ያስፈልጋል ማለት ነው። ከዚህ ውጭ ወደ ሕክምናው ስንመጣ ዋናው ሕክምና ከላይ የዘረዘርናቸውን አባባሽ ምክንያቶች ማስወገድ ነው። በተቻለ መጠን መወገድ የሚችሉትን ሁሉንም ለማስወገድ መሞከር ነው። ስለዚህ እንደ መከላከያ የምንጠቀምበታለን፣ እንደ ሕክምና የምንጠቀምበታለን ከመጣ በኋላ ማለት ነው። ከዚህ ውጭ ሕክምና ሁለት አይነት ሕክምናዎች አሉት። አቦርቲቭ የምንለው ወይም ደግሞ ማስታገሻ የምንለው ለምሳሌ እንደ ዳይክሎፌናክ፣ ፓራስታሞል፣ አይቡፕሮፊን የመሳሰሉትን መውሰድ ይቻላል። ወይም ደግሞ ፕሪቨንቲቭ የሚባል አለ። መከላከያ እንዳይነሳ ለማድረግ ህመሙ እንዳይመጣብን ለማድረግ የሚወሰዱ መድኃኒቶች አሉ። እነዚህ መድኃኒቶች ያው በሐኪም ትእዛዝ ብቻ ነው። ለምሳሌ እንደ ቤታ ብሎከር አይነት ፕሮፕራኖል አይነት መድኃኒቶችን መውሰድ ይቻላል እንዳይነሳ ለማድረግ። ግን ለዚህ ክራይቴሪያ አለን። በወር ስንቴ ይነሳል፣ ከስራቸው ያስተጓጉላቸዋል ወይ የመሳሰሉ ነገራቶችን በመውሰድ መከላከያ መድኃኒቶችን በየቀኑ እንዲወሰዱ ኢኒሼት ማድረግ ማንሳት ይቻላል ማለት ነው። ከዚህ ውጭ ሌላ እንደ ማሳሰቢያ መናገር የምፈልገው ማስታገሻ በምትወስዱበት ሰዓት ላይ ሐኪም ብታማክሩ መልካም ነው። ሁሌ ማስታገሻ የሚወሰድ ከሆነ ሪባውንድ ፔን ይኖራቸዋል። ህመሙ ተባብሶ ሊመጣ ይችላል፣ ወይም ደግሞ ድሮ በምትወስዱት ማስታገሻ ላይመለስላችሁ ይችላል እና ማስታገሻዎችን በምንወስድበት ሰዓት ላይ ጥንቃቄ ያስፈልገናል ማለት ነው።